ክፍል 2 የሚጀምረው ዳኒ በእሳት ድኖ አባቱ ጋር ቁጭ ብሎ እያወራ እያሳየን ነው። ለአባቱም የተፈጠረበትን ነገር እንዳለ ነግሮታል። በዚህ ምክንያትም አባቱ ዲማርኪ በጣም ይናደዳል። የትኛው ደፋር ነው ልጄን እንደዚህ ሆቴል ክፍሉ ድረስ ገብቶ የቀጠቀጠው በሚልም በጣም ነበር የተበሳጨው። በጣም ብዙ የራሱን ቦዲጋርዶችም ኒክን ፈልገው እንዲያመጡለት ያዛቸዋል። ከዛን ቀን ጀምሮም በጣም ብዙ የሱ ሰዎች ኒክን ማፈላለግ እንደጀመሩ ፊልሙ ያሳየናል። የኒክ ቤት ድረስ ሄደውም ኒክን የትም ሊያገኙት አልቻሉም። ምክንያቱም ኒክ ዳኒ ድኖ እንደሚመጣ ስለገባው ተደብቆ እሱን እየተከታተለ ስለነበር ነው። ሰዎቹ ግን በዚህ ብቻ አላበቁም። ከዚህ በፊት ኒክ ይሰራበት የነበረው ቦታዎች እንዳለ እየሄዱ ኒክ የታለ ያሉ ሰዎችን እያፋጠጡ ነው። በስተመጨረሻም እሱ ከዚህ በፊት እንደ ቦዲጋርድነት ሲጠብቃቸው የነበሩ ሰዎችን ያገኟቸዋል። እነሱ ሁሉንም ኒክ የታለ ብለው ቢያፋጥጧቸውም ግን ሰዎቹ ኒክ የት እንዳለ ራሱ ከነጭራሹ አያውቁም። በስተመጨረሻም ሳይረስ የተባለውን ሰው ያገኙታል። ሳይረስ ማለት ደግሞ ኒክ በቅርቡ እንዲጠብቀው የቀጠረው ሰው ነው። በዚህ ሰዓት ሳይረስንም ኒክ የታለ ብለው ቢያፋጥጡትም ሳይረስ ኒክን አሳልፎ መስጠት አልፈለገም። ምክንያቱም ብዙ ቀናቶችን አብሮ ስላሳለፈ ነው። እንደ ጓደኛው መሆን ስለጀመረ በሰዓት እሱን መቼም አሳልፎ እንደማይሰጣቸው ይነግራቸዋል። በተመሳሳይ ሰዓትም ኒክ ከሌላኛው ክፍል እነሱ የሚያወሩትን ነገር እንዳለ እየሰማ እንደነበረ ፊልሙ ያሳየናል። መጀመሪያ ላይ ከተደበቀበት መውጣት አልፈለገም። ምክንያቱም ሳይረስ እሱን አሳልፎ ካልሰጠው በተለይ ደግሞ ሰዎቹ እሱን ጠይቀውት እኔ ያላየሁትም ካለ ትተው ይሄዳሉ ብሎ አስቦ ነው። ሰዎቹ ግን በሚያስደነግጥ ሁኔታ ሳይረስን ሊገሉ ሙከራ ማድረግ ይጀምራሉ። በዚህ ሰዓትም ኒክ በጣም ይናደዳል። ከተደበቀበት ወጥቶም ከነሱ ጋር እዛው ድብድብ ይጀምራል። በቀድሞ ህይወቱ በጣም ታዋቂ ተደባዳቢ የነበረው ኒክንም ማንም ሰው ሊደርስበት አልቻለም። ሁሉንም ቅጥቅጥ አድርጓቸው እንዳይነሱ አድርጎ ያጋድማቸዋል። ከዛ በኋላ ከሳይረስ ጋር ከዛ አካባቢ እንደሄዱ ፊልሙ ያሳየናል። ዳኒ ላካቸው ቦዲጋርዶች ሁሉም ኒክን እንኳን ሊደበድቡት ልብሱን ራሱ ሊነኩት አልቻሉም። በዚህ ምክንያትም ዳኒ በጣም ይናደዳል። ከነጭራሹ በቀሉን እርግፍ አድርጎ እንደተወም ፊልሙ ያሳየናል። ምክንያቱም የፈለገ ያህል የሰለጠኑ ሰዎች ወደ ኒክ ቢልክም ኒክን ማንም ሰው ሊደርስበት እንደማይችል ስላሰበ ነው። ሳይረስም በስተመጨረሻ ለኒክ ከተማውን ለቆ ሊሄድ እንደሆነ በግልጽ ይነግረዋል። ምክንያቱም አሁን መመለስ ስላለበት ነው። እሱም የገንዘብ ችግር እንደሌለበት ይልቁንስ በጣም ብዙ ገንዘብ እንዳለው ለኒክ ይነግረዋል። በስተመጨረሻም $500,000 ቼክ ከጻፈ በኋላ ለኒክ ይሰጠዋል። ኒክንም በዚህ ገንዘብ ሌላ ሀገር ሄደክ ደህና ህይወት ኑር እያለ እየተማጸነው ነው። ምክንያቱም እንደዚህ ከሰዎች ጋር እየተደባደበ በየለቱ ጠላቶች እያፈራ መኖር እንደሌለበት ስላሰበ ነው። ሳይረስ ይህንን ሁሉ ገንዘብ የሰጠውም ኒክን እዚህ አብሮት ባሳለፈው ጊዜ መካከል በጣም ስለወደደው ነው። በጣም ጥሩ ሰው እንደሆነ በዛ ላይ ደግሞ ለሰዎች ጥሩ እንደሚያስብ ስለተረዳ ነው። ኒክንም ሌላ ሀገር ሂድና ኑር ብሎ በግልጽ ይነግረዋል። ኒክም በስተመጨረሻ በተሰጠው ስጦታ በጣም ነበር የተደሰተው። ገንዘቡን ከወሰደ በኋላም አዲስ ህይወት ሊጀምር ወደ ሌላ ሀገር መሄድ እንዳለበት በግልጽ ይወስናል። በሚቀጥለው ቀንም እቃዎቹ እንዳለ ይዞ ወደ ሌላ ከተማ ሄዶ አዲስ ህይወት ሊመሰረት እንደተዘጋጀ እያሳየን ፊልሙ ይጠናቀቃል። ክቡራን ተመልካቾቻችን ዋይልድ ካርድ የተሰኘው በ2015 የወጣው አክሽን ትሪለር ፊልም የተመለከታችሁትን ይመስል ነበረ። ለፊልሙ ያላችሁን ሀሳብ አስተያየት በኮሜንት ስፍራ ላይ አስቀምጡልን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጉ የደወል ምልክቷን በመጫን ቤተሰብ መሆን እንዳይረሱ። በቀጣይ በአዲስ ፊልም የምንመለስ ይሆናል። እስከዛው ቸር ሰንብቱልን።